ቤት ውስጥ የሚገኝ ማቴሪያል ነው። ወደ ስራ ወደ ቢዝነስ መቀየር ትችላላችሁ። ኢቭን ቢዩቲፉል ፋሚሊ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በፓስታ ፌስታል፣ ይሄ የምንጥለው ፌስታል ነው። በዚህ ፌስታል እንዴት አድርገን ፎል መስራት እንደምንችል አሳያችኋለሁ። ይሄን ስራ በጣም ኢዚ ነው። ኢዚ የሆኑ ማቴሪያሎች አግኝታችሁ በነዛ ሰርታችሁ ትርፋማ መሆን ትችላላችሁ። እና በኪሎ ማሸጊያ ነው የምጠቀልለው ብዬ ከዚህ በፊት የሰራሁት ቪዲዮ አለ። እሱ የት ነው የሚገኘው ብላችሁ እሱን ለማግኘት ላልቻላችሁ ሰዎች በፕሪማ ወይም ደግሞ የተለያየ የፓስታ ፌስታሏን ነው የምንፈልገው። ፓስታውን ተጠቅመን ስንጨርስ የምንጥለው ፌስታል እንዴት አድርገን አገልግሎት ላይ ማዋል እንደምንችል አሳያችኋለሁኝ። ስቴፑን ብቻ በመከተል እናንተ መስራት ትችላላችሁ። አሁን ስቴፑን አሳያችኋለሁ። ይሄውና ፌስታል ይሄውና እንደምታዩት ጫፍጫፉን ቆርጬ አውጥቻለሁ። ለምን መሰላችሁ? ይሄንን ቆርጬ የማውጣበት ምክንያት ስጠቀልሉ ይሄኛውን ለመስራት ከሆናችሁ ስጠቀልሉ እነዚህ ነገሮች ያስቸግራሉ፣ ለመጠቅለል አመቺ አይደሉም። ስለዚህ ይሄንን ቆርጠን እናውጣለን። ገጠመኝ ይሄኛው እዚህ ጋር ያለው ፓርት ተቀዶ ወጥቷል፣ ግን አያስፈልግም። ይሄ እንደምታዩት ይሄኛው እዚህ ጋር ያለችው ማለት ነው። ይሄኛው መውጣት ያለበት ስለሆነ ችግር የለውም፣ አውጥተናል። በዚህም በኩል ያለውን በሁለቱም ሳይድ ያለውን ታወጣላችሁ። በሁለቱም ሳይድ እንግዲህ ቆርጠን ጨርሰን እቺ መስላለች ወረቀታችን እዛችንም እናስተካክላለን። አንድ ጊዜ እንትን ያልነው የፓስታ ፌስታሉ ለሶስት ቦታ መቁረጥ እንችላለን። እኛም ዝም ብዬ ለእናንተ ለማሳየት ስለሆነ ተለቃሪ የቆረጥኩት፣ ለሌላ ጊዜ እናንተ ልትጠቀሙበት ከሆነ ሶስት ቦታ ከቆረጣችሁት በስነ ስርዓት 3 ቦታ ያገለግላል። 3 ቦታ መቁረጥ ትችላላችሁ። እዚች ጋር ትንሽዬ ጥፋት ያለችበት ነገር ቆርጬዋለሁ። እንደምታዩት እቺን ተከልናት። ከዚህ ውጪ የቀረው ምንድነው? መጠቅለል። እንደዚህ ስቴፑን እያያችሁ ነው አይደል? እንደዚህ ወይም ተፈልጋችሁ አንዳንድ ሰው እኔ እንደዚህ ነው የምጠቀልለው፣ አንዳንድ ሰው ደግሞ እንደዚህ አምጥቶ ወደዚህ የሚጠቀልል ማለት ወደ እንደዚህ እና ያጠቃልላችሁ ወደ ግራና ወደ ቀኝ መዞር ልዩነት አያመጣም። ዋና ፐርፐዙ መጠቅለል አለበት። ጫፏ ደግሞ በደንብ ሹል እንድትሆን ከዚህ ከውስጥ በኩል ሳብ እያደረግን ሹል እንድትሆን እናደርጋታለን። ይሄው እንደዚህ ከዚህ ከውስጥ ሳብ ስናደርገው ሹል ትሆናለች። ከዚህ ከውስጥ በደንብ ሳብ ገፋ ስናደርገው አፏ ክፍት እያለ ነው የሚመጣ። አፏ በደንብ እንደዚህ ወደ ውስጥ ሳብ አድርገን ቀጭን እንድትሆን ማድረግ ነው። ይሄው እንደምትመለከቷት አልቃለች። ከዛ በመቀጠል ፕላስተር የሚያስፈልገን ፕላስተር እንለጥፍባታለን። ፕላስተሩ እምቢ ያለኝ የቱ ጋር እንደሆነ ጫፍ አጣሁት። አሁን ወጥቻለሁ። ያው በዚህ መልኩ ጠቅልዬው ጨርሻለሁ። እናንተ ከፈለጋችሁ እዚህ ጋር ስፒል ማስገባት ትችላላችሁ። ስፒል የምታስገቡት ማለት ነው መመጠን የሚያቅታችሁ ከሆነ በመቀስ ቆርጣችሁ ስፒል ማስገባት፣ አይ መጠናለሁ የምትሉ ከሆነ ደግሞ በዚህ ጥንጥ እየቀንጨባ አድርጋችሁ በዚህ ቆርጣችሁ መስራት ትችላላችሁ። እዚህ ጋር ፕላስተር እንጠቀማለን። ፕላስተሩን እንደዚህ ጫፋል ይታያችኋል። ፕላስተሩ ጫፋ ላይ አድርጋችሁ ከዛ መጠቅለል ወደዚህ ልክ እንደንተኑ ጥቅልል አድርጋችሁ መጨረስ። እንደምታያት ኮን አልቃለች። አሪፍ ኮን የሰራ ነው። የፓስታው ሰውዬ ራሱ እንደዚህ ብሎ መጣ። እንደዚህ ብሎ መጣ የፓስታው ሰውዬ ራሱ እና አሪፍ ኮን የሰራ ነው። እንደዚህ ነው። ሰውዬው መጣ። አንተ ሰውዬው እንደምትመለከቱት እንግዲህ ይሄ እቤት ውስጥ የሚገኝ ማቴሪያል ነው። ስለዚህ እቤት ውስጥ ሆናችሁ በተለይ ደግሞ አራሶች የሆናችሁ ያው እቤት መቀመጥ ልጆች የምታሳድጉ ምናምን ግዴታ የሆነባችሁ እቤት ውስጥ ቁጭ ከምትሉ እንደዚህ አይነት አጭጭር ኮርሶች እያያችሁ ወደ ስራ ወደ ቢዝነስ መቀየር ትችላላችሁ። ኢቭን እንኳን ብር የለኝም ለምትሉ ሰዎች አሁን ይሄ ፓስታ መስራታችሁ አይቀርም። ፓስታ ስትሰሩ ፌስታሉን ማስቀመጥ ነው። ከዛ እንደኮን መጠቅለል ነው። ከዛ በተረፈ ደግሞ እንዴት አድርጋችሁ እንደምትለማመዱ ብዙ ወጪ ሳታውጡ እንዴት እንደምትለማመዱ በሌላ ቪዲዮ የምሰራላችሁ ይሆናል። አመሰግናለሁ። እወዳችኋለሁ። ስለምታዩኝ፣ ስለምታበረታቱኝ፣ ሰብስክራይብ ስለምታደርጉኝ በጣም ነው የምወዳችሁ።
በጣም ነው የምወዳችሁ። እውነቴን ነው ከልቤ ነው። ሰብስክራይብ አድርጉኝ። ቪዲዮዎችን ላይ ከዚህ በፊት የለቀኳቸው ቪዲዮዎች አሉ፣ እነሱንም ይውልኝ። አዲስ የሆናችሁ ደግሞ አይታችሁ ስጨርሱ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ፣ አብያችኋለሁ።